የፍቅረኛችን ሎኬሽን አሊያ ደግሞ የአንድን ሰው የልጃችሁን የምንም አድራሻ የት እንዳለ ምን እየተጠቀመ ምን አይነት አፕሊኬሽን እንደሚጠቀም ማወቅ የምንችልበት አፕሊኬሽን። ይህ አፕሊኬሽን የተሰራ ብዙ ጊዜ ለልጆች ለህፃናት ፋሚሊ ሊንክ ነው የሚባል ታውቁታላችሁ፣ ብዙዎችን እናውቀዋለን። ግን ይሄኛው እንዴት ነው መጠቀም የምንችለው? አፕሊኬሽኖች እንዴት ነው ብሎክ የምናደርግ? ለምሳሌ የኢንተርኔት ሱስ ያለባት እህታችሁ ኦር ወንድማችሁ ሊሆን ይችላል። ሱስ ያለበት እነሱን ብሎክ እንዴት ማድረግ እንደምንችል ከሀገር ውጭ ሆናችሁ ራሱ አድራሻው የት እንዳለ የት ሀገር እንዳለ ማወቅ የምንችልበት የጉግል ማፕን ስለሚጠቀም እንዴት ማወቅና እንዴት መጠቀም እንደምንችል አብረን እናያለን። ወደ ቪዲዮ። በቅድሚያ ግን ላሳስባችሁ የምፈልገው ይህን ነገር ለክፉ ነገር ላትጠቀሙበት፣ ለመልካም ነገር ተብሎ የተሰራ ቪዲዮ ስለሆነ አፕሊኬሽን የተሰራ ለመልካም ነገር ለልጅ ህፃናት ለልጆች ስለሆነ ይሄ ነገር እንዳታደርጉት አስጠነቅቃለሁ። ምክንያቱም ጫና ስለሚፈጠር ማለት ነው። ከዚያ በመቀጠል ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይረሳ። በቅና ሁለት ስልክ ያስፈልጋል። አንድ የዚያ ሰው ስልክ ያስፈልጋል። ሁለተኛ ደግሞ የኛ የራሳችን ስልክ ያስፈልጋል። እንዳይታወቅብን ምናልባት የምንፈልግ ከሆነ የዚያን ሰው ስልክ ኖቲፊኬሽን ደርሰዋል። ምክንያቱም ጉግል ይልክለታል። ስልክ ከዚህ ሰዓት እስከዚህ ሰዓት ነው ሊሚት ነው፣ ስለዚህ በዚህ ሰዓት መጠቀም ትችላለህ የሚል ኖቲፊኬሽን ስለሚደርሰው ማንነታችን ኢሜይላችን የሚሆን ያ ሰው ሌላ አዘር እናወጣለን ማለት ነው፣ ጉግል አካውንት። ያን ካወጣን በኋላ በቅድሚያ ወደ ሴቲንግ እንገባለን። ወደ ሴቲንግ ከገባን በኋላ ወደ ታች ስክሮል ስናደርገው በዛኛው ሰው ስልክ ማለት ነው ወደ ታች ስክሮል ጉግል የሚል አለ። ከጉግል በታች አሎ ሰርቪስ የሚል አለ። በጎን በኩል አሎ ሰርቪስ የሚለውን ከተጫን በኋላ ፓረንታል ኮንትሮልስ የሚል አለ። ፓረንታል ኮንትሮልስ የሚለው እንደተጫን ነው ጎል ሊስት ዱ ዚስ የሚል አለ። ሊስት ዱ ዚስ የሚለውን ከተጫን በኋላ የራሳችን አማራጭ ይመጣል፣ ጉግል አካውንት። ከዛ ያን ጉግል አካውንት የራሱ የዚያ ሰው ስልክ ነው፣ ያን ጉግል አካውንት እንጫናለን። ከዛ መቀጠል ደግሞ ወደ ማለት የሆነ አዲስ ያወጣ ነው ወይም ልንቆጣጠርበት የምንፈልገውን አካውንት እናስገባለን ከነ ፓስወርዱ ማለት ነው። ያን ፓስወርድና የጉግል አካውንት ፓስወርዳችንና የጉግል አካውንታችን ካስገባን በኋላ ወደኛ ስልክ ይልክልናል። ያን ፋሚሊ ሊንክ ስላወረድ ነው። ከዛ ያን የተላከውን ኮኔክት እናደርገዋለን። ልክ ይህች የምትታየውን የቁልፍ ምልክቷን አንዴ ስንጫላ ስልኩን ሙሉ ስልኩን መዝጋት ማለት ነው። መደወል ብቻ እንዲችል እንጂ ኢንተርኔት መጠቀም አይችልም። ማንኛውም አፕሊኬሽን መክፈት አይችልም ማለት ነው። ከዛ እኛ ደግሞ እዛ ሆነ መክፈት እንችላለን። ስልኩን መክፈት ኢቨን እንኳን አንድ አፕሊኬሽን ለይተን ለምሳሌ ዩቲዩብ ሊሆን ይችላል፣ ክሮምን፣ ኢሞን የፈለግነው አፕሊኬሽን መዝጋት እንችላለን ማለት ነው። ከዛ ያን ከተጫናችሁት በኋላ ከፕሌይ ስቶር ላይ ያወረዳችሁት አፕሊኬሽን አለ። እሱን አፕሊኬሽን ወደ ውስጥ ትገቡና አድ እንትን ይላችኋል፣ ያስመርጣችኋል። ማለት የሆነ አዲስ ከዚህ በፊት የምትጠቀሙ ከሆነ ከላይ አድ ብላችሁ ትገባላችሁ። አለ ደግሞ አዲስ የምትጠቀሙ ከሆነ በስነ ስርዓት ቪዲዮውን እያያችሁ እያቆማችሁ በደንብ እያስተካከላችሁ ታዩት ይገባችኋል ቪዲዮ። ከዛም በኋላ መጀመሪያ ላይ በዛኛው በአርዲስት ውስጥ ከዛ ቀጣይ ያለው የሆነ የኛን አካውንት አሁን አልቋል ማለት ነው። ቁልፍ ምልክቷን ስንጫናት እዚያ ስልክ እንዘጋዋለን ማለት ነው። አሁን ጨርሰናል።